ቴሌግራም ተጠቃሚዎች ማወቅ ያለባችሁን ጽድት ያለ ሴቲንግ አሳያችኋለሁ። አብራችሁን ቆዩ። በመጀመሪያ ቴሌግራም አፓችሁ ላይ ትገባላችሁ። ከዛ በመቀጠል እዚህ ጋር 3 ሰረዟን ትነኳታላችሁ። ከዛ ሴቲንግ የሚለውን ክሊክ አድርጋችሁ ትገባላችሁ። ከገባችሁ በኋላ ፕራይቬሲ ኤንድ ሴኩሪቲ የሚለውን ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ ፓስኪ የሚል ታገኛላችሁ። ፓስኪ ምንድነው የሚያደርግላችሁ? ከዚህ በኋላ ወደ ቴሌግራም አካውንታችሁ መግባት ወይም ሎጊን ማድረግ ስትፈልጉ እንደ ድሮ ስልክ ቁጥራችሁ መምላት፣ ሀገራችሁ መምረጥና ከቴሌግራም ኮድ ሲላክላችሁ በስልክ ቁጥራችሁ ወይም በኢሜይላችሁ መጠበቅ አይጠበቅባችሁ ማለት ነው። በቀላሉ ስልካችሁን እንደምትከፍቱት በፊንገር ፕሪንታችሁ ወይም ፓተርናችሁ ወይም ደግሞ በፌስ አይዲያችሁ ወደ ቴሌግራም አካውንታችሁ ሎጊን ማድረግ ትችላላችሁ ማለት ነው። አሁን እንደምትመለከቱት ፓስኪን ክሊክ በማደርግበት ጊዜ የሳምሰንግ የጎግል ወይም ደግሞ ስልካችሁ አይፎን ከሆነ የአፕል ኪ ፓስኪያችሁን እንድትመርጡ አማራጭ ያመጣላችኋል። እሱን ከመረጣችሁ በኋላ እንደምትመለከቱት እኔ አካውንት ላይ ሎጊን ማድረግ ስፈልግ እንደ ድሮ ስልክ ቁጥሬን ምናምን መሙላት አይጠበቅብኝም። ከታች ፓስኪ ቶፕ አፕ ያደርጋል። ስለዚህ ፊንገር ፕሪንቴን አስነክቼ ወደ ቴሌግራም አካውንቴ ሎጊን ማድረግ እችላለሁ ማለት ነው። እንደዚህ አይነት አጫጭር ቲፖችን የሚመቻችሁ ከሆነ ፎሎ ወይም ላይክ ማድረግ እንዳይረሳ።